ስለመናገር እጅግ በጣም ሳስበው ስጮህለት የነበረው አንድነት የሚለውን አንደበቴን ዛሬም አልቀየርኩም። አንድነቱ ላይ ጥያቄ አለኝ አልኖረኝ። አማራ አንድ ሆኗል ከተባለ ጠላቶቹ እንደሚርበደበዱ አውቃለሁ። በአንድነቱ ዙሪያ እኔ ምንም አንድነት አያስፈልግም የሚል ድንቁርና ውስጥ አልገባም። አንድነቱ እንዴት ነው የሆነው ምንድነው የሆነው የሚለውን ነገር በቀጣይ የምንተነተነውና የምናየው ይሆናል። በመጀመሪያ ደረጃ አንድ ሆነን ስላላችሁ አንድ ስለሆናችሁ እጅግ ደስተኛ ነኝ በዛ። ምክንያቱም ይሄን ሁሉ ጊዜ መጠበቅ የለባችሁም ነበረ። በጣም መሰረታዊ ችግር ያለባችሁ ግለሰቦች ስላላችሁ የአማራ ሕዝብን ቁስልና የአማራ ሕዝብ መከራ ወደ ጎን አድርጋችሁ ለግል ጥቅማችሁና ለግል ወዳችሁ ወይም ደግሞ ለስልጣን ለግለሰባዊ መላላክ ለህሊና ግርድና የተቀመጣችሁ አካላችሁ ስላላችሁ ዋጋ አስከፍላችሁታል። ህዝቡን የታወቀ ነው። በጎንደር በሸዋ በወሎ እንዲሁም ከአዲስ አበባ ውጪ በተለያየ ቦታ በማንነታቸው ዋጋ የከፈሉ አካላቶች አሉ። ትግሉም ማጠርና ትግሉ መቋጨት ሲኖርበት ትግል የጎተታችሁ አካላችሁ እንዳላችሁ ይሰማኛል። ሁለት ነገር ለማመሳሰል ፈልጌ ነው። አቡነ ሳውሮስና ዘመነ ካሴ ይመሳሰሉብኛል። ከዘመነ ካሴ ስር ያሉ የአማራ ፋኖ በጎጃም አቡነ ሳውሮስ የኦሮሞ ብሔርተኛ የሆነውን የኦሮሞ ቤተክርስቲያን መሰረታለሁ ብለው የፈጠሩት ግርግርና የአቡነ ሳውሮስ ግሩፕና የዘመነ ካሴ ግሩፕ ይመሳሰሉብኛል። እኔ አሁን እንቅፋት ልሆን አይደለም በአማራ ፖለቲካ ውስጥ በቤተ ክርስቲያን ውስጥ ኢየሱስ ክርስቶስ በሚፈተትበት ሰማይና ምድር የፈጠረ ኃያል የተባለ ክብርና ምስጋና የሚገባው ክርስቶስ ቤት ውስጥ ቁማር የሚቆምሩ ሰዎች አሉ። በአማራ ፖለቲካ ውስጥ ይሄ አይኖርም የሚል የወደቀ ቅዠት ውስጥ የገባው ሰው አይደለሁም። እያንዳንዱ የሚደረገውን ነገር እከታተላለሁ በሁለቱም አቅጣጫ ዘልዬም ዳርፌም ሌላ ማያቸው ነገሮች አሉ። የዘመነ ካሴና የሳውሮስ ቡድን ብዬ ብገልጸው ማፍርበት ነገር የለም። የሳውሮስ ቡድን ምን እንዳረገ ታውቃላችሁ? በጣም በርከት ያሉ የኦርቶዶክስ እምነት ተከታዮችን የኦሮሞ ብሔርተኛ ነን ወይም ደግሞ የኦሮሞ ብሔርተኛ ሆነን የኦሮሞ ቤተክርስቲያንን መሰረታለን፣ በኦሮሚያ ክልል ያሉ የኦሮሞ ቤተክርስቲያኖች መገበር ያለባቸው የሚል ደጋፊዎቹና የአቡነ ሳውሮስ ቡድንና ደጋፊዎቹ ሲቃዡ እንደነበረና በስተመጨረሻ የሆነውን እኔ መተንተን አይጠበቅብኝም፣ ሁላችሁም ታውቁታላችሁ። የዘመነ ካሴ ቡድን ደግሞ እንደምትመለከቱት የአቡነ ሳውሮስ ቡድን ሲኖዶስ ላይ ከባድ ፈተና፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት አማኞች ላይ ከባድ ፈተና፣ ከመንግስት ጋር በመላላክ ከመንግስት ጋር በመሆን ያችን ቤተክርስቲያን መከራውን ያሳየ በመጨረሻም በስራ አስኪያጅነት ተሾሞ አንገቱን የቀበረ እባብ ነው ብል ማፍርበት ምንም ነገር የለም። አባቶቼን ቀና ብዬ ሽቅም መፍሰስ ወድ ልጅ አይደለሁም። ሀቅና እውነት ግን የተቀመጠ ዛሬም ድረስ ስለ ሃይማኖታቸው ተጠርተው ዋጋ የከፈሉ በየእስር ቤት የሚመቁቁ ኑሯቸው የተበተነ ትዳራቸው የተበተነ የተገደሉ የሞቱ በጣም በርከት ያሉ የኦርቶዶክስ እምነት ተከታዮች አሉ። አቡነ ሳውሮስ ባመጣው ሴራ ማለት ነው ወደ ስልጣን እንደመጣ የሚለው ጥያቄ እንዳለ ሆኖ በሀገሪቱ በኢትዮጵያ ኦርቶዶክስ ቤተክርስቲያን የስራ አስኪያጅነት ዋና የጉሮሮ ማነቂያ ቦታ ላይ ተቀምጦ ምን እየሰራ ነው የሚለውን ጥያቄ ለአማኞቹና ለሌሎቹ እሰጣለሁ። እኔ የራሴን ትንተና ማድረግ እችላለሁ። የነዘመነ ካሴ ቡድንም በተመሳሳይ እኔ መሪ ካልሆንኩ የሚል ቅዠት፣ እኛ ካልገዛ ነው፣ እኛ ካላስተዳደር ነው፣ እኛ አድራጊ ፈጣሪ ነን፣ እኛ በሚል የተለከፈ በጣም ብዙ በርከት ያሉ ደናቁርት በጎጠኝነት የታመሙ ሰዎች ያሉበት ሶሻል ሚዲያውን አላስፈላጊ ውጥንቅጥ በመፍጠር ከፍተኛ ጫና ሲያደርጉ የነበሩ ሰዎች እንዳሉ ታዝቤያለሁ፣ አይቻለሁ። በጣም መርዘኛ የሆኑ ጎጠኞች ማለት ነው። ይሄንን ስትናገር የጎጃም ህዝብ ትጠላለህ ነው፣ ሳውሮስን ስትናገር የኦሮሞ ህዝብ ትጠላለህ የሚል ድንቁርና ውስጥ የለውበትም። ሳውሮስ የኦሮሞን ህዝብ አይወክልም፣ ዘመነ ካሴ የጎጃምን ህዝብ አይወክልም። ግለሰቦቹ እንደ ግለሰብ ያላቸውን ባህሪ ማስቀመጥ እንደውም ልብና ጸጥ ያለ አስተሳሰብ ወይ ደግሞ ጨለማ ውስጥ ወይም ደግሞ ብርሃን ላይ ሆነ አስበ ጽፈ መምጣት ይጠበቅብሃልና የሳውሮስን ሀሳብ ሳነሳ የኦሮሞን ህዝብ አይወክልም። የዘመነ ካሴንም ሀሳብ ሳነሳ የግሩፑን ሀሳብ ሳነሳ የጎጃም ህዝብ አይወክልም። የጎጃም ህዝብ ነው ዋጋ የከፈለ ነው ለማለት ነው። ከዛ ውጪ የነዘመነ ካሴ ቡድን ከአንድም ሁለት ጊዜ ድርጅት ተመሰርቶ አንቀበልም ብለው
ሸሽተዋል። አሁንም አፋብኃንም አምልጠው ወጥተው ይቅርታ ጠይቀው ተመልሶ የገቡበትን መንገድ ስታይ በቤተ ክርስቲያኒቷም በፖለቲካውም በኩል ከፍተኛ ጥንቃቄ የሚያስፈልግ ገና ቀጣይ ትግል እንዳለ እረዳለሁ። አቡነ ሳዊሮስ እግዚአብሔር በሚጠብቃት መንፈስ ቅዱስ በሚቃኛት 312 ወራት ወይ ደግሞ 13 ወራት የሚቀደስባት እለት ተቀን የእግዚአብሔር ስም የሚጠራባት የኢትዮጵያ ኦርቶዶክስ ቤተክርስቲያን የሀገሪቱ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስራ አስኪያጅ ሆነው ሲሾሙ ሳይ አንገቴን ደፍቻለሁ፣ አፍሬያለሁ። ምክንያቱም በእርሱ የተነሳ በጣም በርከት ያሉ ዋጋ ሰው ቤተክርስቲያኒቷን ክደዋታል። በዘር ውስጥ ተወትፈው ዘረኝነት ጥንብ ነው ይላል። በዘር ውስጥ ተወትፈው ያችን ቤተክርስቲያን አዋርደው ስላለፉ ማለት ነው። የእርሱን አይኔ ከመከታተል ወደ ኃይል አይልም። ብዙ ፈሪዎች፣ ብዙ አድርባዮች በቤተክርስቲያን ውስጥ በውጭ ሆነ ዝም ቢሉ እኔ ግን ዝም የምልበት አንጀትም የለኝም እና የአቡነ ሳዊሮስ ጉዳይ የተዘጋ አይደለም። እግዚአብሔር ፍርድ ይሰጣል የሚል እምነት አለኝ በቤቱ ስለሆነ ማለት ነው። እና የሃይማኖቴ ጉዳይ በዚህ ደረጃ እንደዚህ ሆኖ ሳለ የአማራ ፖለቲካ ወይም ደግሞ የአማራ ፋኖ እንቅስቃሴን እንቀላቀላለን ለውጥ እናመጣለን ብሎ በገዛ ፈቃዳቸው ጫጋ የገቡ ወገኖች አሉ፣ ወንድሞች አሉ። በጣም ጠንካራ ብረት የሆኑ ምድር ላይ ዋጋ ሊከፍሉ የተዘጋጁ ዋጋ የከፈሉ በሴራና በክፋት የተገደሉ በርከት ያሉ የአማራ ፋኖ ወንድሞች አሉ። በጣም በርከት ያሉ ማለት ነው። አሁንም ዋጋ ለመክፈል የተዘጋጁ የእውነት ትግል የሚያደርጉ የአማራን የህዝብ ጥያቄ ይዘው የተነሱ አሉ። የመንፈስ ቅዱሱ ላይ የአቡነ ሳዊሮስ ቢሰራውም የፖለቲካው ላይ ደግሞ ዘመነ ካሴ እና ግሩፑ የሄደበትን መንገድ ስንመለከት በጥርጣሬ የምመለከተው ኃይል ነው። ስለ አንድነቱ ላይ እንቅፋት ሆኜ ይውረድ በጥበት ይፍረስ ምናምን አለንም። የአማራ ህዝብ ጥሬን ማስተላልፈው የአማራ ህዝብ ግን የነዘመነ ካሴና በነዘመነ ካሴ ታድሶ የተመሰረተውን ድርጅት እንዳይኑ ብሌን ይቆጣጠረው። ይየው ምን ያደረገ ነው ምን እየሆነ ነው የሚለውን ነገር እንዲከፍተህ በእምነት የምትሰጠው ድርጅት ነው ብዬ አላምንም። ምንም ሊባል ይችላል። ይሄ እኔ እምነቴ ነው። ከማንም ከህዝብ በታች አይደለም። ለአቡነ ሳዊሮስ የቤተ ክርስቲያኑን ጉዳይ ሰጠው አልሰጠው እግዚአብሔር እጁን ይሰጠዋል። በመንፈስ ቅዱስ የሚመራ ነው። የአማራ ህዝብ ቤተ ክርስቲያን መንፈስ ቅዱስ እንደሚጠብቃት ሁሉ የአማራ ህዝብን ትግል እናረጋለን ብሎ የመጡ አካላቶችን የአይናቸውን እንቅስቃሴ የእግራቸውን እንቅስቃሴ የሚናገሩትን እስትንፋሳቸውን ተከታትሎ እንዳለ ምን እያደረጉ ነው የሚል ተጠሪነታቸው ለህዝባቸው እንጂ ንግስና እንደወጡ ተደርገው የሚወራውና ንግስና አድርገው ለመሄድ የሚያስቡትን ነገር ደግሞ ቅዠታቸው እንዲላቀቁ ማድረግ ትልቅ ኃላፊነት አለበት። የዘመነ ካሴ ቡድን ደጋፊዎች ያሸነፉት አማራ አለ። ኢትዮጵያኒስትን ይጠላሉ፣ ኢትዮጵያን ይጠላሉ ይላል። ግንቦት 7 ነው ይለዋል። ዘመነ ካሴ ራሱ ግንቦት 7 ነበረ። እኔ አሁን አቡነ ሳዊሮስና ዘመነ ካሴ ያመጣውበት ለፈረሱ ሲባል ለምንድነው ለፈረሱ ሲባል ለምጣዱ ሲባል አይጧ ተለፍ የሚባል ነገር አለ። ለታላቁ የአማራ ህዝብ ስንል ምንም መናገረውን አንደበቴን ሰብስቤ ነው ብዙ መናገራቸውና ማወራም ዘረዝራቸዋለሁ። ግን አንድነት ያሳምነው ጽጌ ምኞት አንድነት የመላው አማራ ህዝብ መዳኛ አንድነት የኢትዮጵያ መዳኛ ስለሆነ በዛ በአንድነት ቦታ ላይ አናት ላይ ተቀምጦ የመጣው ዘመነ ካሴ እንደሆነ ስመለከት በጥርጣሬና በተለይ የአማራ ፋኖ በጎጃም ሲያረጋቸው የነበረው ሲንቀሳቀሱ የነበራቸው በየአካባቢው ሲያስገድላቸው የነበረው በየርጋው ሲፈጽሙ የነበረው የፖለቲካ ስተቱ እደራደራለሁ ወናገራለሁ ሲል የነበረው እያንዳንዱ የሚገለጣቸው መግለጫዎች በሙሉ ተቃይቼ በተጨባጭ መግለጫ ነው። ደጋፊዎቹ ስርዓት አልበኛ የጎጃም ህዝብ የሚያወክሉ በጣም አስነዋሪ ስነ ምግባር ያላቸው ደጋፊዎችም ጭምራሉት። ሚዲያውን ተቆጣጥረው ሲያረጉት የነበረውን ነገር በሙሉ ተመልክቻለሁ። ከዚህ አንፃር እኔ ይሄንን ድርጅት አፍርሰን ሌላ እናምጣ ምናምን የለም። እድል ይሰጣቸው እንመልከታቸው። የአማራ ህዝብ ግን አሁንም የቆጥ ላይ እንቅልፍ እንዳለ መረዳት መቻል አለበት። እኔ የመጨረሻ ንግግሬ ሊሆን ይችላል ያየሁት እየተመለከትኩት ያለውን ነገር ሲኖር እየወጣው ይችላል እንጂ ከማንም አጉራ ዘለል ጋር ገብቼ የማወራበት ነገር የለም። ይሄ አሁን አዲስ የመጣውን ድርጅት ብዙ ወንድሞቻችን ምድር ላይ አሉ። ይሄን ትግል የሚያደርጉ አካላቶች አሉ። እንመልከተው፣ እንየው። የሚሄድበት የሚያደርገው የሚያወጣው ቀጣይ የሚያወጣቸው ምልጫው እንዴት ተደረገ ለምን ሆነ የሚለውን ነገር በአጠቃላይ ለማብራሪያ መስጠት የሚችል ነገር ካለው ያንን ሳንቃወም ወደፊት የምንሄድበትን ነገር መፍጠር እንዳለብን ይሰማኛል። የአቡነ ሳዊሮስ ጉዳይን እንደምንከታተል የነዘመነ ካሴ ግሩፕና የነሱን ጉዳይ ነው። ንግስና ጎጠኞች ያሉበት ይሄ አንዱን ወደ ላይ አንዱን ወደ ታች ወይም ደግሞ የሆነ ይሄ ባለጌና ጨዋ እንደሚባለው ባለጌ ኤትኒክስ አለው። በጣም ባለጌ ኤትኒክስ የለውም። ጨዋ ደግሞ በጣም ኤትኒክስ አለውና የባለጌና የጨዋ ጨዋታ
እየሆነ ስላለ ነው። ሶ የአማራ ህዝብ ጥንቃቄ አድርግ የሚለው መልእክት አለኝ። ቴንክ ዩ